እስቲ ፍንጭትን በእንግሊዘኛ ንገሩኝ እስቲ ምን ይባላል? ፍንጭት ያንስን ከቻላችሁ እዛ ኮሜንት ሴክሽን ላይ ሜንሽን አድርጓቸው እስቲ ምን ይባላል በእንግሊዘኛ? እሱን እነግራችኋለሁ ዛሬ። ኦኬ ክረምቱ እንዴት አለፈ? የልጆቹ ክረምት የእናንተ ክረምት እንዴት አለፈ? ክረምት ምናልባት በተለያዩ ምክንያቶች ቋንቋ ሳትማሩ ወይ ደግሞ በደንብ ጥሩ ነገር ሳትሰሩበት ካሳለፋችሁት እንዳትቆጩ። አሁን ዊኬንድ ላይ ቅዳሜና እሁድ ላይ የምንሰጣቸው ክላሶችን አዘጋጅተናል። ማይ እንግሊሽ የስፒኪንግ ክላስ ብቻ ወይም ደግሞ ፕራክቲስ የምታደርጉባቸው ክላሶችን ቅዳሜ ለ2 ሰዓት ያህል እሁድ ለ2 ሰዓት ያህል ጠዋት ላይ ክላሶች አዘጋጅተን እየጠበቅናችሁ ነው። ምናልባት ወላጆች ልጆቻችሁን ይዛችሁ መታችሁ እነሱ አንደኛው ክላስ እየተማሩ እናንተ ደግሞ ሌላኛው ክላስ ገብታችሁ መማር የምትችሉበትን እድል አንበሻሽተናል ማለት ነው። ስለዚህ ቅዳሜና እሁድ ካሁኑ ጀምረናል ምዝገባ። ልጆቹ እየመጡ መማር ይችላሉ። እንደምታዩት እዚህ ጋር የነበሩት ፒክቸሮች ክረምት ላይ ልጆቹን እንዴት አስተምረን እንዴት ስናስመርቃቸው እንደነበረ በደንብ ይገልጻሉ። በጣም ደስ ብሏቸው ጎበዝ ሆነው እንግሊዘኛ የወጡ በጣም ብዙ ልጆች አሉን። እናንተም ይምጡና የዚህ እድል ተጠቃሚ ሁኑ። ቅዳሜና እሁድ እንዳትረሱ። ለ2 ወር ለ3 ወር የምንሰጣቸው ስልጠናዎች አሉ ማለት ነው። ግድ አሁን እንመለስ። ፍንጭት በእንግሊዘኛ ምን ይባላል? ኦኬ ፍንጭት ዳያስቴማ ይባላል። ዳያስቴማ ወይም ደግሞ ጋፕድ ቲዝ ይሉታል። ጋፕድ ሚንስ የተከፈተ ጥርስ ማለት ነው አይደል? ዳያስቴማ ካላችሁት ግን ትክክለኛው እንግሊዘኛ ቃል እሱ ይሆናል። እስቲ አንዳንድ ሰዎች ደግሞ ምን አላቸው መሰላችሁ? እዚች ጋር ሾል የምትል ጸጉር አለቻቸው አይደል? ሾል የምትል ጸጉር አንዳንዴ በረሃ እንደዚህ ገባ ይልና ጸጉራቸው ወደዚህ የምትመጣለች ዊዶውስ ፒክ ትባላለች። ዊዶውስ ፒክ ኦኬ። ዊዶውስ ፒክ ምናልባት ደግሞ ታከለው ማን አይታችሁት ከሆነ ጸጉሩ እንደዚህ መታ እዚህ ጋር አይደል ትመጣለች አይደል? ዊዶውስ ፒክ ትባላለች። ኦልራይት እሺ ሌላኛው እዚች ጋር የሆነች ክፍተት አለችን አይታችኋል? ከንፈራችሁ መጥቶ የሆነ ቅርጽ ሰርቶ ገባ የሚልባት ማለት ነው። እሷ ምን ትባላለች? ፊልትረም ትባላለች። ፊልትረም ኦኬ። እሺ ዛሬ ለየት ያሉ ቃላቶች ነው የምናየው። ቀጥሎ ያለው እቺኛዋ ጆሮ ጌጥ ምናምን የሚያደርጉባት ኦኬ። ሴቶቹ ወንዶቹ ጋር ብዙ አይመቸኝም፣ ግን ሴቶቹ የሚያደርጉባት ምን ትባላለች? ምንድነው የሚባለው? ኢር ላብ ኦኬ። ኢር ላብ ካላችሁት ልክ ነው ማለት ነው። እሺ አንዳንድ ሰዎች አገጫቸው እዚህ ጋር ክፍል ያለ ነው ወይ ደግሞ እንደዚህ አይነት እንትን አላቸው፣ ክፍል ያለ አገጭ አላቸው። እሱ ምን ይባላል? ባት ቺን ይባላል። ባት ነው ይታረል ከፈል ያለ ቺን ማለት ነው፣ ወይም ደግሞ አገጭ ነው። እሺ እንደዚህ ያልን የምናስቀምጣቸው አሉ። ሌላ በዚህ መሃል በአይናችሁ በቅንድባችሁ መሃል ያለው ቦታ ይሄኛው ስፔስ ስም አለው እሱ ራሱ። ይሄ ስፔስ ምን ይባላል? ምን ይባላል? ግላቤላ ካላችሁት ልክ ነው፣ ግላቤላ ይባላል። የእናንተን ኮመንት ሴክሽን ላይ የምትጽፉልኝም አሳይመንት ልስጣችሁ። ቅንድባቸው ግጥም ያሉ ሰዎች ምን ይባላሉ? ወይ ደግሞ ቅንድቡ አንድ የሆነ እንደዚህ ቀጥ ብሎ የመጣ ቅንድቡ ቀጥ ያለ ሰው ምን ይባላል? እሱን ኮመንት ሴክሽን ላይ አስቀምጡልን። we'll see you next time. Bye for now.